አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ምጣድ አሞሻሽ ይዤላችሁ መጥቻለሁ ማለት ነው። አብረን እናሟሻት። ያው እኔም እንግዲህ መጀመሪያ ጊዜ ነው ሳሟሽ ማለት ነው። ለማንኛውም እንግዲህ አብረን እናሟሽ ማለት ነው። እንግዲህ ካሳመርንም እናንተው ጋር ካበላሸንም እናንተው ጋር ነው። ምጣዲቱ ይችን ትመስላለች። ሀያት ሙሐመድ ቅዳሜ ይላል። ሳምንቱ አለፈ ካመጣ የምጣዲቱ ማለት ነው። እና እስኪ ኦን አድርጌዋለሁ በነገራችን ላይ ይሄው አሁን ላይ ማለት ነው። አሁን ነው ኦን የሆነው። ገና አልጋለችም። ገና ኦን እያደረኩት ነው። እስኪ እንግዲህን እንትን አዘጋጅቻለሁ ጎመን ዘር ማለት ነው። ይሄው ጎመን ዘር እዚህ ጋር አዘጋጅቻለሁኝ። ጎመን ዘሩን ወቅጬ ማለት ነው። ሰማ ትበልና እናረግባታለን። ለራሁኑ ነው የሚደረገው። ታይሰማ እንትኔ ሊጤን እዚህ ጋር ሊጣቅጠን ያለሁኝ ሊጣቅጠን ያለው እዚህ ጋር እንደምታዩት እዚህ ጋር ደግሞ ሙሽት የሚባለውን ማለት ነው። ይሄው እዚህ ጋር ወቅቷል ይመስለኛል። ይሄው ሙሽቱን እንደዚህ አድርጌያለሁ ማለት ነው። ኮፈፍቴ አድርጌያለሁ እዚህ ሊጤንም ይሄው እዚህ አጥልሌ አዘጋጅቻለሁኝ። ማዞሪያዬንም እዚህ አጣጥቤያለሁኝ። ጨርቅ አዘጋጅቻለሁ። ይሄው ሁለት ማለት ነው። አንድ ይሄና አንድ ደግሞ ይሄውና የቡና ኬሻ ማለት ነው። ይሄን እንደዚህ አዘጋጅቻለሁኝ። እንግዲህ በዚህ አሸዋለሁ ማለት ነው። ጎረቤት ያለች ትመጣለች፣ ታግዘኛለች። ራት ልታበላ ነው። ራት አብልታ እስከምትመጣ ድረስ እኔ አስምቼ እጠብቃታለሁ ማለት ነው። አሁን እንግዲህ ቀጥታ ወደ ንስነሳው ማለት ነው። ይሄን ለነስነስ እንትኔን ሙሉ ነው መነስነስ ያለበት በነገራችን ላይ። ቆይ ልነስንሰውና በእጅ እንዲዳረስልኝ ማለት ነው። ነስንሽው ደግሞ አሳያችኋለሁ። ይሄው እንደዚህ ሙሉዋን አዳርሻለሁ ማለት ነው። ዳር እስከ ዳር ድረስ ይሄ እንግዲህ እስከሚጠቁር ድረስ እንጠብቀዋለን ማለት ነው። ሀባይ ከዛ ማሸት ነው ማለት ነው። እንግዲህ እንዴት ተነገርኩትኝ ይሄን እንደዚህ የተነገርኩት ማለት ነው። ሙሉውን አዳርሻለሁ። ይሄው እንደምታዩት ሙሉውን ግን እየጋለ ነው። እናንተ 5 ደቂቃ ባልሞላው ውስጥ ማለት ነው እየጋለች ነው። ሱብሃንክ እየጋለች ነው የምር። እና ምጣድ አሞሻሽ ማለት ነው። የኤሌክትሪክ ምጣድ ፓወር በጣም ስላለው እያጠፋሁ ነው የሚሆነው። እያጠፋሽ ብሎኛል የሰራውም ልጅ ማለት ነው። በዚሁ አጋጣሚ ያው የኔን እንይና ደንበኝነቱን አስተዋውቃችኋለሁ ማለት ነው። ማዘዝም የምትፈልጉ ሰዎች በአንድ 2 3 ምናምን ሆናችሁ ብታዙ ይቀንስላችኋል። አለዛ ደግሞ በኔም ከመጣችሁ በደንበኛ ይቀንስላችኋል ማለት ነው። ስለዚህ ማዘዝም ለፈለጋችሁ አስተዋውቃችኋለሁ። መጀመሪያ እስኪ ይሄንን እናዲን ማለት ነው እናውጣው። ይሄ ያንን ይውጣና ከዛ ሌላውን እንደርሳለን ማለት ነው። ከለሩ እየተቀየረ ነው ጋይስ እንደምታዩት። እንነካካው በየትኛው ነካካው? በዚህ ምጣዲቱ ራሱ እንደምታዩት እየተቀየረ ነው። ጣጣጣጥ የሚላለሁ ይሄን ይመስላል። በደንብ አሽቻት ደግሞ እንገናኛለን ጋይስ። እንግዲህ እንደምታዩት እንደዚህ ሆናለች ማለት ነው። እየተቀየረች ነው። እስኪ አሁን እንግዲህ ይሄን እንደኛውን ጨርሻለሁ። ሁለተኛ ደግሞ ላድርግባት። ይሄው ሀባይብ የመጀመሪያው ያልተቆላ ጎመን ዘር ነው። ዝም ብዬ ወቅጨው ማለት ነው። ይሄ ደግሞ አሁን ተቆልቶ ነው የተወቀጠው። በወፍጮ መፍጨት ይሻላል በነገራችን ላይ በጣም የሚያታግለው አይልምም ማለት ነው። እንደገና እየነፋሁም ስለሆነ አይልምም። በእንትን ይሻላል በወፍጮ። ባለሙያው አትግጠሚ ብሎኛል። ላብ እንትን እንዳይላት አትግጠሚ ብሎኛል። ያልገባኝ ነገር በጎመን ዘር ብቻ ለምን ሆነ ነው ጥያቄ። ወዝ እንዲታመጣ ከሆነ ለምን ባቡሉ በእንትን በኮምበል ፍሬ በእንትን በኑግ ምናምን ለምን አልሆነም? ግን ጋይስ ወዝ እንዲታመጣ ተሆነ ጠይቄው ነበር። ግን ይሄ መጣዱ ባህሪ ነው እንትን ብቻ ነው አለኝ። ስለዚህ በዚህ መልኩ እንግዲህ በጣም ነው ግን እናንተ የሚያቃጥለው ማለት ነው። ፈራሁ ግን ለማሳረር ማለት ነው። በቃ እስቲ ጤስ ድረስ ምናምን ለማድረግ ፈራኋት። ደግሞ የሚንጣጣ ነገር አለው። ጠጣ ይላል። መጀመሪያ ነው ብያችኋለሁ።
እንደምታዩት በዚህ ነው እያስስክ ያለሁት። እስኪ ትንሽ ደግሞ እናየውና ጠቆር ሲል ደግሞ እናስሰዋለን ማለት ነው። ጋይስ እንግዲህ እንደዚህ እያሰስን ነው ማለት ነው። ከባድ ነው፣ እየጤሰም ነው። ያውጣሽ ያውጣሽ፣ የሚዳርብሽ የሚኳልብሽ ፈረህን ምድርበት ያርጋት እላችኋለሁ። እንደምታዩት እንደዚህ እያሳረረች ነው። አፍሼ ደግሞ የሌላ አረግበታለሁ። በደንብ እንትን ይበል ብዬ ነው። ዙሮ ተጓጓረ እላችኋለሁ። ሁለተኛ ግብ፣ ሶስተኛ የመጨረሻው። ቢስሚላህ ረህማን ረሂም። እዙን ያለ ጋይስ እንግዲህ ሙሽት ብሉ፣ ሁላችሁም ተጋብዛችኋል። አሁን እንግዲህ ሙሽታችን አልበቃ እንጀራ ልናሰፋ ነው ማለት ነው። ሁለት አውጥተናል እንደምታዩት። አሁን እንግዲህ አሰስ አድርገን እንጀራ ልናሰፋ ነው ማለት ነው ጋይስ። እና ሙሽቱ ይሄንን ይመስላል። ማሻአላ ሀባይብ እንጀራዬንም እንደዚህ ጋገርኩ ማለት ነው። እንደምታዩት እንደዚህ ጋግሬ ያለሁኝ ነው። ስልኩ ላይ አያምርም። ሲጠጋ አድርገው እረሱ ያው ሆነብኝ የመብራቱ መሰለኝ። ለማንኛውም ይሄው አስጠጋሁላችሁ። እንደዚህ ጋግሬ ያለሁ እንጀራ በጣም አሪፍ እንጀራ ነው። አይደርቅም፣ ምንም አይልም። እና በቃ አሁን በተማማኝ ማለት ነው። በቃ በእርግጠኝነት ምጣዱን እኔ ከገዛሁበት ቦታ መግዛት ትችላላችሁ። ያው እርግጠኛ ልሁን ብያችሁ ነበረ። እና ይሄው እንደምታዩት ይሄው ተጋግሯል ማለት ነው። በዚህ መልኩ ጋግረነዋል። እና ሙሽታችንም ይሄው እንዳያችሁት። ስለዚህ መግዛት ትችላላችሁ ማለት ነው። መናኸሪያ ዲጃፉ ላይ ነው። ቁጥሩን አስቀምጥላችኋለሁኝ። የምትፈልጉ ደግሞ በውስጥ አናግሩኝ። ይሄን ይመስላል። ሰላም አለይኩም።